ክብሯን የዩቲዩብ ቻናል ቤተሰቦቼ በያላችሁበት የዓለም ዳርቻ ሁሉ ሰላምና ፍቅር ይብዛላችሁ ዘንድ የዘወትር ምኞቴን እየተመኘው እስከ ፕሮግራሙ ፍጻሜ አብራችሁ ይቆዩ። በሰሜን ጸልዩ ተናገር ያለው ጸልዩ እኛና መንፈስ ቅዱስ ምን ጸልዩ ተሰሚነት አለ የወጣ መንፈስ አለ በጣም በቃ ብትንትናገር ሊያርግ የወጣ መንፈስ አለ እግዚአብሔር ከዚህ በፊት ሆኖ ማቃለኝ በመድራቸው ሆኖ ማቅ ታሪክን የሚያቆሽሽ የኢትዮጵያ ካርታ የእጅ መዳፍ በሚመስል ጭቃ እንዳለ ሙሉ ለሙሉ እንዳለ በጭቃ ሲሆን አሁን ያለው በዚህ ሰዓት አሁን ያለው ግን ያ ጣት የሰው ጣት ነው አምስት እጅ አየው ጌታ የሰው ተንኮል ነው አለኝ በክፉ መንፈስ የተያዙ የሰው ተንኮል አለኝ አናማጂነስ ያማንዶ ለምድራችሁ የተጸነሰሰ ሞት አለ አለኝ ጌታ በታሪክ ሆኖ ማቅ አለ ጌታ ምድሪቷን ሊያስደነግጣት የወጣ ኃይል አለ ይላል ጌታ ሊበታትናት የወጣ ይላል ጌታ አማኒኖስ ያዳንቶ አጋኒያኖስ ያዲ አሪላዲዮሲ ይሄን ንገር አለኝ ጌታ ንገራቸው አለኝ ለሚሰሙ ንገር አለኝ ተናገር እንዳሸሽግ አለኝ እንዳለፈው ጊዜ እንዳሸሽጋለኝ አህምየኖት ያሲካ ሰዎች ግራ ሲጋባል ህዝብ ግራ ሲጋባ መንገር ተዘጋግቷል ጌታ ሊያስደነግጥ ይወጣል ህዝብ እጩ ፊቴን ፈልግ በጣም ብዙ የሞት መናፍስቶች በአካል ሲራመዱ ምድሪቷን ሲከቧት አየው ተናገር ደም አፍሳሽ እርስ በእርስ በታሪክ ተደርጎ የማቅ ጦርነት በመድራችሁ ሊሆን ነው አለ እንደዚህ ለኛል ቋንቋ ሊደባልቅ እርስ በርስ ሊያጋጭ ወጣ የጠላት አሰራር ጾሙ ይላል በሰሜን ጸልዩ ተናገር ያለው ጸልዩ እቺን ምድር ባረካ ዘንድ ጊዜው ነው ጌታ ግን ይላል ቀድሞ ይህ ከመሆኑ በፊት ንጋት ከመምጣቱ በፊት ጨለማን የያዘ በዚህ ምድር ላይ ከባድ ሐዘን ይዞ ይመጣ መንፈስ አለ ይለኛል ጌታ ጥቁር ሸራ ሰማያዋ ለብሳ አያለሁ ባልቶ ሊያስደነግጥ ይላል ህዝቡን ሐዘን ሊያነብሰው ይላል ታጥቆ የተነሳ ሰራዊት አለ ይላል ጌታ ህዝቤ ተሸሸግና ጸልይ ህዝቤ ይላል ፊቴን ፈልግ ይላል በርስ ግጭት ታቃላችሁ ወንድሙ ላይ ሲነሳ አያለሁ መሳሪያ ሲተኳኮስ አያለሁ መንገዱ ሲዘጋው አያለሁ ድንገት ሊያስደነግጥ ድንገት ያልተጠበቀ ሰው ድንገት ኢትዮጵያ ሊያሳዝን ድንገት የተጠነሰሰ የእግዚአብሔር መንፈስ ያሳየኛል ሊያስደነግጥ ሊያስደነግጥ ጸልዩ ጾሙ ይላል ጌታ ጾሙ ይላል በሰሜን ጸልዩ እናለቅሳለን በፊትህ እናቶች ያለቅሳሉ በፊትህ አቤቱ ጌታ ሆይ አትተወን ኢትዮጵያን አትተዋት ማረን እባክህ ጌታ ሆይ አቤቱ ኃጢአታችንን ይቅር በል አቤቱ የጌቶች ጌታ ማረን በሉ እናቶች አልቅሱ አባቶች አልቅሱ ማረን ጌታ ሆይ በድለናል አባቶች በድለናል እናቶች ወጣቶች በድለናል ህፃናት በድለናል አሳዝነናል መሪዎችን ይቅር በል አቤቱ ጌታ እቺ ሀገር አትፍረስ የኔ ጌታ አቤቱ አምላኬ አቤቱ በቀልን ብትበቀል አንተ ብቻ ነህ ምድሪቱን ላንተ ሰጠን አቤቱ ጌታ ሆይ መሪዎችን እርዳቸው ጠባቂዎችን እርዳቸው የጦር አዛዦችን እርዳቸው አቤቱ አብራሃቸው ሁን አቤቱ ከአገር መሪያችን ጋር አብረሁን ጌታ ሆይ አቤቱ ከመሪዎች ጋር አገር ከሚመሩ ጌታ ሆይ በመሪነት ካስቀመጥካቸው ሰዎች ጋር አብረሁን አቤቱ አትተዋቸው አትተወን አባዬ ወዴት እንሄዳለን አቤቱ የሚረዳኝ የለምና ከኔ አትራቅ አቤቱ የሚረዳኝ የለምና ከኔ አትራቅ ተብሎ ተጽፏል አይና ማጋንቲና ማሲዮቶ አቤቱ ማራት አቤቱ ለክብሬ ለያት እቺ ምድር በራብ ተዘቃየ ብዙ ሰው ተፈናቀለ አቤቱ ልታድነን ትችላለህ ልትታደገን ትችላለህ መላእክቶች በሰሜን በደቡብ በምስራቅ በምዕራብ አቤቱ ይፍሰሱ
እግዚአብሔር ከተማን ካልጠበቀ ከተማ ጠባቂዎች በከንቱ ይደክማሉ ተብሎ ተጽፏል። አቤቱ ዛሬ ያንተን ጥበቃ ፈለግን። አቤቱ እንለምንሃለን። አቤቱ በፊት አለቅሳለሁ። አቤቱ ስምህን ወክዬ ቆሜያለሁ። ሕዝብህን ወክዬ ቆሜያለሁ። ተንበርክኬ በፊት አለቅሳለሁ። አቤቱ ጌታ ሆይ አምላኬ እግዚአብሔር ከተማን ካልጠበቀ ከተማ እግዚአብሔር ካልጠበቀ ከተማን እግዚአብሔር ካልጠበቃት ከተማ ጠባቂዎች በከንቱ ይደክማሉ ተብሏል። አቤቱ ጌታ ሆይ እኛ ወታደሮችን ጠባቂዎችን አንታመንም። አቤቱ አንተ እንታመናለን። አቤቱ ጉልበቴ፣ አቤቱ አምላኬ እቺን ምድር አቤቱ ለዚህ ምድር የተናገርከው ቃል ኪዳን ብዙ ነው። ለአባቶች የገባህላቸው ቃል ኪዳን ብዙ ነው። ለእናቶች የገባው ቃል ኪዳን ብዙ ነው። ለእኛ የገባው ቃል ኪዳን ብዙ ነው። አለቃዬ፣ አቤቱ አለቃዬ፣ አባቴ ዛሬ ሕዝብን ይዤ በፊት ተንበርክኬያለሁ። ራሳችንን እናዋርዳለን። ራሳችንን አዋረድን። አቤቱ እንንቃለን። ጌታ ሆይ ይቅር በለን። ትምክታችንን ጥፋታችንን ሁሉ ይቅር በል አባዬ። ወጣቱ የሰራው አባቶች የሰራቱን የሀገር መሪዎች የሰሩትን ኃጢአት ይቅር በል አባዬ። የፖለቲካ መሪዎች የሰሩትን ኃጢአት ይቅር በል አቤቱ ጌታው። የቤተ ክርስቲያን መሪዎች የሰሩትን ኃጢአት ይቅር በል አባዬ። ታናናሾች የሰሩትን ይቅር በል አባቴ። ሊመጣ ካለው ጥፋት ታድነን ዘንድ ትችላለህ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳቢ ይከለከል ዘንድ ከቶ እንደማይቻል አወቅሁ ተብሎ ተጽፏል። አቤቱ በመከራው ጊዜ ኢዮብ ይሄን ተናግሯል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ከቶ ይከለከል ዘንድ እንደማይቻል አወቅሁ ተብሎ ተጽፏል። አቢማ ሰቱና መኪያራ ሰኩልተኒና መጽወዲያሲ አቤቱ የሃይማኖት እግዚአብሔር አባቶች የሰሩትን ኃጢአት ይቅር በል አባዬ። የፖለቲካ መሪዎች የሰሩትን ኃጢአት ይቅር በል አባዬ። አቤቱ ዝቅ ብዬ በፊት ወድቃለሁ። በፊት ተንበርክኬ እማጸናለሁ። አለቃዬ፣ ንጉሴ፣ አባቴ አቤቱ ከተማን እግዚአብሔር ካልጠበቀ ከተማን ጠባቂዎች በከንቱ ይደክማሉ ይላል። ጌታ ሆይ ብዙ ጀነራሎች ቢኖሩ፣ ብዙ ባለስልጣኖች ቢኖሩ፣ ብዙ ጠባቂዎች ቢኖሩ አንተ አገር ካልጠበቅ፣ አንተ ጥበቃ ካላረክልን ከንቱ ነው። እንፈርሳለን፣ እንሞታለን፣ እንወድቃለን፣ ትበተናለች ይህች አገር። በድህነት ላይ ድህነት፣ በረሃብ ላይ ረሃብ፣ በችግር ላይ ችግር ይሆናል። ብዙ ሰው ይፈናቀላል። አቤቱ ጌታ ሆይ የአባቶችን ጸሎት ተመልከት፣ የእናቶችን ጸሎት ተመልከት፣ የልጆችን ጸሎት ተመልከት። አቤቱ ባሪያህን ስማ። አቤቱ ምድሪቱ ትረጋጋ። አቤቱ በሰሜን ይረጋጋ። አቤቱ ጌታ ሆይ በደቡብ ይረጋጋ፣ በምስራቅ በምዕራብ ይረጋጋ። በቀል ይጥፋ ከሀገራችን፣ በቀል ይጥፋ ጌታ ሆይ። አቤቱ አለቃዬ የሀገር መሪዎችን አተዋቸው፣ የፖለቲካ መሪዎችን አተዋቸው። አቤቱ ማራቸው። የሰሩትን ኃጢአት ይቅርበል። የሃይማኖት አባቶች የሰሩትን ይቅርበል። እናቶች የሰሩትን ይቅርበል። ልጆች የሰሩትን ይቅርበል። እኔም ባሪያ እንደኔ የሚያገለግሉትን የሰሩትን ኃጢአት ይቅርበል። አቤቱ ማረን። አቤቱ ጉልበታችን፣ አቤቱ የሰራዊት ጌታ እግዚአብሔር፣ አቤቱ ተዋጊ ተብሎ የተነገረልህ ኢትዮጵያን ላንተ ሰጠን፣ ምድራችንን ላንተ ሰጠን። ሁላችንም ተነስተን እጃችንን ወደ ሰማይ እግዚአብሔር እንዘረጋለን። እናንተ ናችሁ የምድሪቱ ተስፋ። እናንተ የምትጸልዩት ነገር ሁሉ ይሰማል። ምክንያቱም ክርስቶስ ትልቁ ንጉሥ በመሃላቸው አለ። ማረን 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 ጌታ ሆይ፣ ማረን ጌታ ሆይ፣ ማረን ጌታ ሆይ። እጆቻችሁን ዘርጉ ወደ ሰማይ እግዚአብሔር ዘርጉና ጩሁ። ማረን። የአባቶችን ኃጢአት ይቅርበል። የአገር መሪዎችን ኃጢአት ይቅርበል። የኔ ጌታ ማረን። የፖለቲካ መሪዎች፣ ከንቲባዎች ጌታ የክልል ፕሬዝዳንቶችን ይቅርበል አባዬ። ማር ፓስተሮችን፣ የሃይማኖት መሪዎችን ይቅርበል አባዬ። ማረን ጌታ ሆይ፣ ማረን ጌታ ሆይ። ሕፃናት አልቅሱ፣ ወጣቶች አልቅሱ፣ አባቶች እናቶች አልቅሱ። ማረን ማረን በሉት። ዘርጉት እጆቻችሁን፣ ሁለት እጃችሁን ወደ እግዚአብሔር ዘርጉት። መላእክቶችን ወደዚህ ላክ፣ ምሕረትህን ላክ አባዬ። ይቅር በል አቤቱ ጌታው። አገርን አስብ፣ ምድራችን አስብ፣ የሃይማኖት መሪዎችን አስብ። አባቶች በንጽህና በንጹህ ልብ አንተን የሚያመልኩ በኢትዮጵያ ላይ ያሉትን ህዝቦች፣ እናቶች፣ አባቶች አስብ። እግዚአብሔር ሆይ ይበሉ እስቲ። ምድራችንን ይቅር በል። እግዚአብሔር ከተማን ካልጠበቀ ከተማ ጠባቂዎች በከንቱ ይደክማሉ። አቤቱ መታመኛችን፣ አቤቱ ጉልበታችን፣ አቤቱ የሰራዊት ጌታ እግዚአብሔር ይቅር በለን። አገራችንን ማራት።
የፖለቲካ መሪዎች የሰሩትን ኃጢአት ይቅር በል። አገር መሪዎች፣ ከተማ መሪዎች የሰሩትን ይቅር በል። አቤቱ እግዚአብሔር ሆይ የሃይማኖት መሪዎች የሰሩትን ይቅር በል። አቤቱ እግዚአብሔር ሆይ ነጋዴዎች የሰሩትን ኃጢአት ይቅር በል። ወጣቱ የሰራውን ኃጢአት ይቅር በል። ኢትዮጵያ የሰራችውን ይቅር በል። ስለፈሰሰው ደም፣ ስለ ኢየሱስ ደም ኢትዮጵያን አስብ። በመስቀል ላይ ስለፈሰሰው ደም ስትል ይቅር በለን። ጻድቅ እግዚአብሔር ሆይ መላእክቶች በግራና በቀኝ በሰሜን በደቡብ በምስራቅ በምዕራብ ጌታ ሆይ ኢትዮጵያን ይሸፍኗት፣ አገራችንን ይሸፍኗት። አቤቱ መላእክቶች ይሸፍኑን፣ ምድራችንን መላእክቶች ይሸፍኑ። የልጅ የክርስቶስ ደም ይሸፍናት። በደም እግዚአብሔር ሆይ በልጅ ደም ይሸፈን። በመስቀሉ ጉልበት አገራችን ይጠበቅ። ቃል እንደሚል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። አቤቱ አለቆች መሪዎች ሁሉ ወደ አንተ ይዘርጉ። አቤቱ ጌታ ሆይ ለአንተ አሳልፈ ሰጠን፣ ለእግዚአብሔር ክብር እንሰጣለን። እስከ ፕሮግራሙ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በቀጣይ በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላምና ፍቅር ተመኘሁ። ይህ ከየትኛውም ሃይማኖት እምነት ወገንተኝነት የጸዳ ብዙሃንን የሚያሳትፍ የብዙሃን ሃይማኖታውያን ልሳን የሆነው የእናንተው መንፈሳዊ ዩቲዩብ ቻናል ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ የእግዚአብሔር ጸጋና በረከት በያላችሁበት የዓለም ዳርቻ ሁሉ ይደርሳችሁ ዘንድ የዘውትር ምኞቴ ነው። አስተማሪ የሆነ ፕሮግራም የሚቀርብበት ሲሆን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን የቻናላችን ቤተሰብም እንዲሆኑ በእግዚአብሔር ስም እንጋብዙታለን።